ሰኔ ደረሰ፣ ክረምት ገባ፣ ዝናቡ እየዘነበ ነው። ክረምት በሀገራችን በጣም ብዙ አቅመ ደካሞች የሚጨነቁበት ወቅት ነው። ምክንያቱም ዝናብ ያለማቋረጥ ስለሚዘንብ የደከመ ጣሪያቸው ዝናብ እያፈሰሰባቸው በጎርፍ የሚሰቃዩበት ወቅት ነበር። ባለፉት 7 ክረምቶች ክረምት የጭንቅ ሳይሆን የብስራት ወቅት መሆን ከጀመረ ሰነባብቷል። ክረምት ትምህርት ላይ የከረሙ ወጣቶች፣ በየአካባቢ የሚኖሩ ባለሀብቶች፣ የመንግስት ተቋማት የአቅመ ደካሞችን የዘመመ ጎጆን የሚያቃኑበት፣ የፈሰሰ እንባን የሚያብሱበት፣ የተራቆተ ጎተራን በእህል የሚሞሉበት፣ እጆች ሁሉ ለበጎ ተግባር የሚዘረጋበት፣ በጣም ብዙ ዘመድ እንደሌላቸው የተሰማቸው ወገኖቻችን ዘመድ የሚያፈሩበት፣ ብዙ ተስፋ የቆረጡና ያዘኑ ሰዎች ጭንቅላታቸው በደጋግ እጆች የሚዳበስበት መሆን ከጀመረ ቆይቷል። የክረምት በጎ ተግባራት እንደምናስታውሰው የዛሬ 7 ዓመት ከዚህ አዲስ አበባ ከተማ አዋሬ ነበር የተጀመረው። ያስጀመሩትም ክቡር የፓርቲያችን ፕሬዝዳንት ነበር። ያ በአንዲት ባዘነች፣ ልቧ በተሰበረ፣ ዘመድ ባጣች፣ ጧሪ ቀባሪ በሌላት፣ ጣሪያዋ ክረምት በዝናብ በጋ በፀሐይ እየተፈራረቀባት በጣም የምታሳዝን እናትን ልብ በመጠገን ቤቷን በማቃናት ቤቷን በማደስ በመገንባት እንደ እናት የተሻለ ህይወት እንዲሰጣት የተደረገበት፣ ከዚህ ከአዋሬ የጀመረ 100 ሺዎች አቅመ ደካሞች ያዘነ ልባቸው በደስታ ተሞልቷል። ሳቅ የራቀው ጥርሳቸው በሳቅ ተፍለቅልቀዋል። እንግዲህ ይህ የሆነው ትላንትና በአዋሬ የተጀመረው ስራ በሁሉም ክልሎች ባህል ሆኖ በመቀጠሉ ነው። ባለሀብቶች ባህል አድርገው በአካባቢያቸው የተቸገሩትን የሚያዩበት፣ የዘመመ ጎጆን የሚያቃኑበት፣ የሚያፈስ ጣራን የሚጠግኑበት፣ ሁሉም ወጣቶች ከዩኒቨርሲቲ ተመልሰው ከዚህ በፊት ጊዜያቸውን ባልባሌ ተግባር ሲያሳልፉ የነበረ፣ በጫወታ በዋዛ ፈዘዛ ሲያሳልፉ የነበረውን ዛሬ እነዚህ ሁሉም በሀገሪቷ የሚገኙ ወጣቶች ፈጣሪ ዘንድም የሚወደድ በሰው ዘንድም የሚያስመርቃቸውን የበጎ ተግባር ስራዎቻቸውን መስራትን ትላንት ጀምረው ዛሬ ለተከታታይ 7 ዓመት ባህል አድርጓል። ኢትዮጵያ ላይ ክረምት ስጋት የሚሆንበትን ወቅት ብልጽግና ፓርቲ አስቀርቷል። ክረምት የበረከት ወቅት ከሆነ ሰነባብቷል። እንግዲህ በዚህ በተባረከ ተግባር ላይ በዚህ በፈጣሪም ዘንድ በተወደደ በሰው ዘንድም በሚያስመርቅ ተግባር ላይ በተለይ የሰውን እንባ በቀላል ነገር ማበስ ምንችለው በገንዘባችን፣ የማንችለው በጉልበታችን፣ ሌሎቻችን በሐሳባችን ያለንን ተቋድሰን ችግርን ማለፍ ለነገ ለትውልድ የምትሆን ሀገር እየገነባን ዛሬ ግን እነዚህ የሚገጥሙንን ፈተናዎች ማለፍ የምንችለው በመተጋገዝ በመረዳዳት ስለሆነ የመረዳዳት ባህላችን እጅግ በጣም የተሻሻለበትና ሰዎች ራሳቸው ከመጥገብ በላይ ጎረቤቶቻቸው አካባቢያቸው ያለ ሰው መብላትን ራሳቸው በሞቀ ጎጆ ውስጥ ከመተኛት በላይ ሌላ ጣሪያው የሚያፈስበትን ጎረቤቶቻቸውን አካባቢያቸውን መመልከት የቻሉበት፣ ለዚህ አይን ብቻ ሳይሆን የልቦና ለበጎ ነገር መገለጥን ያመጣው ብልጽግና ፓርቲ ሊመሰገን ይገባል። በብዙ አቅመ ደካሞች በብዙ ድሆች ዘንድ በጉጉት የሚጠበቅ የሆነበት ክረምት ላይ ሁላችንም በዘንድሮ ክረምት ለዚህ ለተቀደሰ ዓላማ ለዚህ ለተወደደ ዓላማ እጃችንን ለበጎነት ዘርግተን አካባቢዎቻችን ላይ ያሉ አቅመ ደካሞችን በማገዝ ገንዘብ ብቻ ሳይሆን በጉልበት የዘመመ ጎጆን በማቃናት የፈሰሰ እንባን በማበስ አሁንም ክረምት በኢትዮጵያ ውስጥ በስጋት በፍርሃት የሚጠበቅ ሳይሆን የጥጋብ፣ የመረዳዳት፣ የመተጋገዝ፣ የደስታ፣ የአብሮነት ወቅት ሆኖ የሚዘልቅ ይሆናል። አመሰግናለሁ።